ሰላም እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የምንወያየው 99 በመቶ ወንዶች ስለሚዘነጉት ነገር ግን እያንዳንዱ ወንድ ሊያውቀው ስለሚገባ አንድ እጅግ በጣም ወሳኝ ሚስጥር ነው። ሴቶች በድብቅ እንዲነኩላቸው ስለሚመኟቸው ሁለት ወሳኝ ቦታዎች። አእምሯችሁ ወዲያው ወደ ተለመደው ነገር ሄዶ ከሆነ ቆይ አቁሙ። ይህ ቪዲዮ ስለምታስቡት ነገር አይደለም። እኔ የማወራው ዛሬ ስለ ወሲባዊ ንክኪ አይደለም። የማወራው ስለ ድብቁ የአእምሮ ክፍል ንክኪ ነው። የማወራው ስለ ስነ ልቦና፣ ስለ መተማመንና አንዲት ሴት ከአንተ ጋር ጥልቅ የሆነ የመረጋጋትና የመሳሳብ ስሜት እንዲሰማት ስለሚያደርጉት ስውር ምልክቶች ነው። ብዙ ወንዶች አስደናቂ ለመሆን ሲሞክሩ የሚስቱት አንድ ነገር አለ። ሴቶች በአብዛኛው የሚማረኩት በታላላቅ ነገሮች ሳይሆን ትርጉም ባላቸው ጥቃቅን ነገሮች ነው። በዚህ ቪዲዮ በቀጥታ ከስነ ልቦና ጥናቶችና ከግንኙነት ባለሙያዎች የተገኙ ነገር ግን ብዙም ያልተለመዱ ሁለት ቦታዎችን እናያለን። እነዚህ ቦታዎች በትክክለኛው መንገድ፣ በትክክለኛው ጊዜና በትክክለኛው ምክንያት ሲነኩ አፈቅርሻለሁ ከሚለው ቃል የበለጠ ኃይል አላቸው። እስከ መጨረሻው ተከታተሉኝ፣ ምክንያቱም ሁለተኛው ቦታ በጣም ያልተጠበቀና ወሳኝ እሱ ነው። እስኪ በመጀመሪያ 99 በመቶ ወንዶች የሚሰሩትን ስህተት እንይ። አብዛኞቻችን እንደ ወንድ ንክኪያችን ወይ ሙሉ ለሙሉ ፕላቶኒክ፣ ይህም ማለት ጓደኛሞች እንደሚነካኩት አይነት ማለት ነው፣ ወይም ደግሞ ሙሉ ለሙሉ ሮማንቲክ ወይም ወሲባዊ እንዲሆን ነው የምንጠብቀው። በመሃል ላይ ያለውን እጅግ በጣም ኃይለኛ የሆነውን የመተሳሰብና የመከላከል ንክኪ እንዘነጋዋለን። ችግሩ እዚህ ጋር ነው። ንክኪ ቋንቋ ነው። አብዛኞቻችን ወንዶች ግን ይህንን ቋንቋ በጩኸት ለመናገር እንሞክራለን። እዚህ ነኝ፣ እፈልግሻለሁ እያልን እንጮኻለን። ነገር ግን ሴቶች በድብቅ የሚመኙት ንክኪ ሹክሹክታ ነው። ተረድቼሻለሁ፣ ከጎንሽ ነኝ፣ አከብርሻለሁ የሚል ሹክሹክታ። የምንጠቅሳቸው ጥናቶች እንደሚያሳዩት የሰዎች ቆዳ በተለይም የሴቶች ለመልእክቶች እጅግ በጣም ስሜታዊ ነው። ስትነካት ቃል በቃል ስሜትህን፣ በራስ መተማመንህንና ዓላማህን እያስተላለፍክ ነው። ስለዚህ የምነግራችሁ ቦታዎች ላይ ስትደርሱ የምትነኩት ቆዳን ብቻ ሳይሆን ስሜቷንና ድብቁን የአእምሮ ክፍሏን ጭምር ነው። የመጀመሪያው ቦታ ይህ ነው፣ የአንገት ጀርባ ፀጉር የሚጀምርበት መስመር። አሁን ቆይ፣ ይሄ በጣም ስስ ቦታ ነው። ለምን ይመስልሃል? በስነ ልቦናዊና በባዮሎጂካል ምክንያቶች ነው። በመጀመሪያ ባዮሎጂው፣ ይህ የአንገት ጀርባ አካባቢ በሰውነታችን ውስጥ ካሉ እጅግ በጣም ብዙ የነርቭ መጨረሻዎች መገኛ አንዱ ነው። ከስፓይናል ኮርዳችን ጋር በቀጥታ የተገናኘ ነው። ትንሽ ንክኪ እንኳን ትልቅ የኤሌክትሪክ መልእክት ወደ አንጎል ይልካል። ከዚህም በላይ ቫገስ ነርቭ የሚባለው ሰውነታችን እንዲረጋጋ፣ የልብ ምታችን እንዲስተካከልና ዘናበል የሚል ትዕዛዝ ለአንጎል የሚሰጠው ቁልፍ ነርቭ በዚህ አካባቢ ያልፋል። ሁለተኛ ስነ ልቦናው፣ ይህ ቦታ የተጋላጭነት ማዕከል ነው። አስበው እስኪ፣ በአራዊት ዓለም ውስጥ አዳኞች የሚያጠቁት አንገትን ነው። በታሪካችንም ይህንን ቦታ የምንሸፍነውና የምንጠብቀው ነው። አንዲት ሴት በዚህ ቦታ ላይ ንክኪ ስትፈቅድልህ በድብቁ የአእምሮ ክፍሏ ውስጥ አምናሃለሁ፣ በአንተ ፊት መጋለጥ አልፈራም እያለች ነው። ታዲያ 99 በመቶ ወንዶች የሚስቱት ምንድን ነው? ወንዶች ይህንን ቦታ ሲነኩ ወይ በስሜታዊነት ይይዙታል፣ ይህም አደጋ የሚል ምልክት ይሰጣል፣ ወይም ደግሞ ሙሉ ለሙሉ ይፈሩታል። እናስ ትክክለኛው መንገድ እንዴት ነው ካልክ፣ ሚስጥሩ በድንገት የሚመስል ሆን ተብሎ የተደረገ ገራገር ንክኪ ነው። እያወራችሁ ሳለ ወይም የሆነ ነገር ስታሳያት ወይም ልትስማት ስትዘጋጅ ሳይሆን በፍጹም በማትጠብቀው ሰዓት ፀጉሯን ወደ ጎን እንደማድረግ ያህል ጣቶችን በጣም በስሱ በፀጉሯ መስመርና በአንገቷ መገናኛ ላይ ለሰከንድ ያህል አሳርፍ። ይህ ንክኪ አንቺን እያየሁሽ ነው፣ ለስስነትሽ ትኩረት ሰጣለሁ ነው የሚለው። ይህ ንክኪ ወዲያውኑ ኦክሲቶሲን የተባለውን የመተሳሰር ሆርሞን እንዲመነጭ ያደርጋል። ይህ ንክኪ ደህንነትን ይሰጣታል። ሴቶች የሚመኙት የወሲብ ንክኪን ሳይሆን በአንተ እጅ ውስጥ ደህንነት ይሰማኛል የሚለውን ስሜት ነው። ይህ የመጀመሪያው ሚስጥር ነው። ሁለተኛው ቦታ፣ ይሄኛው በጣም ያልተጠበቀ ሊሆን ይችላል። ብዙ ወንዶች እጇን ያዝ የሚለውን ምክር ሰምተዋል። እጅ መያዝ ጥሩ ነው፣ ግን እሱ የተለመደ ነው። ይህ ሚስጥራዊ ቦታ የእጇ አንጓ ከውስጥ በኩልና ከዚያ ትንሽ ከፍ ብሎ ያለው የክንዷ ክፍል ነው። ለምን ይህ ቦታ ተመረጠ ካልክ፣ እጃችንን ከውጭ በኩል በየቀኑ እንጠቀመዋለን። ቆዳው ጠንክሯል። ነገር ግን ከውስጥ ያለው ቆዳ የልብ ምታችንን የምናይበት፣ ደም ስሮቻችን የሚታዩበት ቦታ እጅግ በጣም ስስና ስሜታዊ ነው። በመጀመሪያ ባዮሎጂውን እንመልከት። ልክ እንደ አንገታችን ጀርባ ይህ ቦታ በነርቭ መጨረሻዎች የተሞላ ነው። በተጨማሪም ቆዳው በጣም ቀጭን ስለሆነ
ያንተ የሰውነት ሙቀት በቀላሉ ወደሷ ይተላለፋል። የሰው ልጅ ንክኪ ሙቀት በተለይ ስስ በሆነ ቆዳ ላይ ሲያርፍ በቀጥታ የመረጋጋት መልእክትን ወደ ሊምቢክ ሲስተም ወይም የስሜቶች አንጎል ይልካል። ሁለተኛ ስነ ልቡናውን እንመልከት። የእጅ አንጓ ከውስጥ በኩል የልብ ምት መገኛ ነው። ይህ የህይወት ምልክት ነው። አንድ ሰው ይህንን ቦታ ሲነካ በድብቁ የአእምሮ ክፍል ደረጃ ከህይወትሽ ጋር ተገናኝቻለሁ እንደማለት ነው። አሁን 99 በመቶ ወንዶች የሚስቱት ምንድን ነው ካልክ፣ ወንዶች እጅ ሲይዙ ለመቆጣጠር ወይም ለመያዝ ይሞክራሉ። እጇን ይጨብጣሉ። ይህ ጥሩ ቢሆንም የኔ ናት የሚል ስሜት ሊኖረው ይችላል። ሚስጥሩ ያለው በመያዝና በማሻሸት መካከል ነው። እናም ትክክለኛው መንገድ ይሄ ነው። በሚቀጥለው ጊዜ እጇን ስትይዝ ወይም እጇ ጠረጴዛ ላይ አርፎ ሳለ በድንገት እጇን አትጨብጥ። ይልቁንስ በጣቶች ጫፍ ወይም በአውራ ጣትህ የእጇን አንጓ ከውስጥ በኩል የልብ ምቷ የሚሰማበት ቦታ በጣም በስሱ በቀስታ ንካው። ለ2 ሰከንዶች ያህል በስሱ እሸው። ይህ ንክኪ እቆጣጠርሻለሁ አይልም፣ እያዳመጥኩሽ ነው የሚለው። ይህ ንክኪ እጅግ በጣም የጠበቀ ነው፣ ነገር ግን ወሲባዊ አይደለም። ይህ ንክኪ አንተ የተለየህ ነህ፣ ለጥቃቅን ነገሮች ትኩረት ትሰጣለህ የሚል መልእክት ያስተላልፋል። ሴቶች በድብቅ የሚመኙት ይህንን ትኩረት ነው። የወንድ ልጅ ጥንካሬን ይወዳሉ፣ ነገር ግን ያ ጥንካሬ እጅግ በጣም ስስ የሆኑ ቦታዎቻቸውን በጥንቃቄ መያዝ ሲችል ያኔ ነው እውነተኛ መሳሳብ የሚፈጠረው። እንግዲህ ሁለቱንም ቦታዎች አይተናል። የመጀመሪያው የአንገት ጀርባ የመተማመን ነጥብ እና የእጅ አንጓ ከውስጥ በኩል የልብ ምታገናኝ። ግን ቪዲዮ መጀመሪያ ላይ የገባሁላችሁን 99 በመቶ ወንዶች የሚስቱትን ሚስጥር ታስታውሳላችሁ? ሚስጥሩ ቦታዎቹ ራሳቸው አይደሉም። ሚስጥሩ እነዚህን ቦታዎች የምትነኩበት ዓላማ ወይም ኢንቴንሽን ነው። 99 በመቶ ወንዶች የሚነኩት የሆነ ነገር ለማግኘት ነው። ምላሽ ለማግኘት፣ መሳሳብ ለማግኘት፣ ትኩረት ለማግኘት። ነገር ግን እውነተኛ መሳሳብ የሚፈጠረው 1 በመቶ ወንድ የሚነካው የሆነ ነገር ለመስጠት ነው። የአንገቷን ጀርባ ስትነካ ከሷ መነቃቃት ለማግኘት ነው ወይስ የደህንነት ስሜት ለመስጠት? የእጅ አንጓዋን ስትነካ እጇን ለመቆጣጠር ነው ወይስ ሙቀትና ትኩረት ለመስጠት? ሴቶች ለዚህ ልዩነት የራዳር ያህል ስሜት አላቸው። ንክኪህ የምፈልገው ነገር አለ የሚል ከሆነ ትሸሻለች። ንክኪህ ግን ምንም ሳልጠብቅ ለአንቺ ትኩረት እሰጣለሁ የሚል ከሆነ ያኔ ነው በድብቅ የምትመኘው ነገር የሚሆነው። ትልቁ ሚስጥር ይሄ ነው። ንክኪህ ስጦታ ይሁን፣ ጥያቄ ግን አይሁን። ስለዚህ በሚቀጥለው ጊዜ ከምትወዳት ሴት ጋር ስትሆን ስለ ታላላቅ ቃላት እርሳ፣ ስለ ውድ ስጦታዎችም እርሳ። ስለ ሹክሹክታው ብቻ አስብ። በጣም ስስ በሆነው የአንገቷ ጀርባ መስመር እና የልብ ምቷ በሚሰማበት የእጅ አንጓዋ ተረድቼሻለሁ፣ አከብርሻለሁ፣ ከጎንሽ ነኝ በል። ይህንን ዕውቀት በጥበብ ተጠቀምበት። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት የላይክ ምልክቷን ተጫኑ። ከነዚህ 2 ነጥቦች ውስጥ በጣም ያስገረማችሁ የትኛው ነው? ወይም እናንተ የምታውቁት ሌላ ስውር ነገር ግን ኃይለኛ የሆነ የግንኙነት ሚስጥር ካለ በኮሜንት ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።